ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬ የማወራችሁ ታሪክ ለእኔ በጣም ከባድ ነው። ለረጅም ጊዜ ደብቄው የነበረ ቢሆንም ዛሬ ግን እናንተ እንድትማሩበትና የውስጤን ትንፋሽ ላውጣ ብዬ መጥቻለሁ። በህይወታችሁ በጣም የምታምኑት ሰው፣ ደስታችሁ ያጋራችሁት የቅርብ ዘመዳችሁ፣ የልባችሁ ሰው ቢነጥቃችሁ ምን ታደርጋላችሁ? ዛሬ የፈተና ክፍል እስከ ክህደት የደረሰ ታሪኬ እነግራችኋለሁ። ሁሉ ነገር የተጀመረው 12ኛ ክፍል ብሔራዊ ፈተና ላይ ነው። ያኔ ጭንቀቱ፣ ግርግሩ በዛ መሃል ግን አንድ ልጅ አጠገቤ ተቀመጠ። በጣም ጎበዝ፣ አስተዋይ፣ ረጋ ያለ ልጅ ነበረ። መጀመሪያ አይን ለአይን ተጋጨን። 3 ቀን ሙሉ ስንፈተን በቃላታችን ሳይሆን በአይናችን ብዙ ነገር ተወያየን። ፈተናው ሊያልቅ ደቂቆች ሲቀሩት ግን ልቤ መምታት ጀመረ። ሳልነግረው ልንለያይ ነው ብዬ ፈራሁ። ፈተናው ሊያልቅ በፍጥነት ወጣው፣ ግን እሱ ተከትሎኝ መጣ። ያንን በወረቀት የተጻፈ ስልክ ቁጥሩን ሰጠኝ። በቃ ዓለሜ በደስታ ተሞላ። እውነት ዓለሜ በደስታ ነው የተሞላችው። መደዋወል ጀመርን። ስለ ትምህርት፣ ስለ ወደፊት ዓላማችን እናወራ ነበረ። በጣም ጎበዝ ተማሪ ስለነበር ለወደፊት በህይወትም ትልቅ ተስፋ ሰጥቶ ነበር። ያኔ እኔም ለቅርብ ዘመዶቼ ማውራት ጀመርኩኝ። በተለይ ለአክስቴ ልጅ እንደ እህት ነው የማያት። ምንም የምደብቃት ሚስጥር አልነበረኝም። እንዲያውም እሱ አስተዋወቅኳቸው፣ ከሱ ጋር አስተዋወቅኳቸው። በቃ የኔ ሰውዬ ነው ብዬ በኩራት አሳየኋት። እሷም ደስ ይላል ብላ መለሰችልኝ። ነገር ግን እኔ ሳላውቅ እሷ ከጀርባዬ ማውራት ጀምራለች መሰለኝ። ሁሌ በሱ ስልክ በደወልኩ ቁጥር ማታ ማታ በማይሆን ሰዓት ላይ ስልኩ ሁሌ ቢዚ ይለኝ ነበር። እሷ ግን እንደሆነች ጭራሽ አላወቅኩም ነበር። እንዴት ትሆናለች ብዬ ልጠርጥርስ? ምክንያቱም እሷ ነበረች። እንዴት ያክስቴ ልጅ። አጋጣሚ ደውዬለት ተገናኝተን ባወራው ቁጥር በጣም እየቀዘቀዘብኝ ሄደ። ምን ነው ባልኩኝ ቁጥር መልሱ ለእኔ ጥያቄ መልስ ነበር። ምን ነው ይለኛል መልሶ። በቃ ምንም አልተፈጠረም ብሎ ይመልስልኛል። እኔ በማላውቅበት ምክንያት ግንኙነታችን ቀዘቀዘ። ምን ስጦታ ገዝቼ ብሰጠው፣ እንገናኝ ብለው ብጋብዘው፣ ባሳስቀው፣ ቤተክርስቲያን ብወስደው ምንም እሱነቱን መመለስ አልቻለም። ሞከርኩ፣ ጣርኩ፣ ምንም አይነት አዲስ ነገር የለም። በኋላ እውነቱ ፍጥጥ ብሎ መጣ። ጓደኞቼ መጥተው ነገሩኝ። ያ እወደዋለሁ ያልሽው ልጅ ከአክስትሽ ልጅ ጋር አብረውን አየናቸው አሉኝ። መጀመሪያ አላወቅኩም ነበር፣ ግን አላመንኩም ነበር። በአይኔ አየኋቸው። ያኔ የተሰማኝ ስሜት ፍቅር ብቻ ሳይሆን የዘመድ ክህደት ምን ያህል እንደሚሰብር ተረዳሁ። እሷ የኔ ደስታ መካፈል ሳይሆን የኔን ደስታ መስረቅ ነበር የፈለገችው። ዛሬ ይህን ታሪኬን የምነግራችሁ ለምንድን ሰው አትመኑ ለማለት ሳይሆን ሚስጥራችሁን፣ ደስታችሁን ለማን እንደምትነግሩ ተጠንቀቁ ለማለት ነው። በቅርቡ ዘመድ ቢሆን የራስ ክፍት ነገሮች ሊኖረው ይችላል። እኔ ግን ዛሬ ጠንካራ ሆኛለሁ። እናንተስ እንዲህ አይነት የዘመድ ክህደት ደርሶባችሁ ያውቃል? ምንስ ታደርጉ ነበር?
ኮሜንት ላይ ጻፉልኝ። ቪዲዮውን ላይክ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ቻው ቻው።